መናጢ ሴትዮ ለምንድን ነው ልጁ የምታሰቃየው? ሸምሱ ወየ ከመጣሽ ቆየሽ እንዴ? አይ አልቆየሁም፣ አሁን የመጣሁት። ለምን ሱቁን ባዶ ትሄዳለህ? ምን ባክሽ ዕቃ ላመጣ ገብቼ እኮ ነው። ምን እየሆንክ ነው? ከናንተ ጋር ልጫወት እኮ ነው። እሺ ምን ልስጥሽ? አይ ያለብኝን ሂሳብ ደምርልኝ እስቲ የወሰድኳቸውን። እሺ ልከፊ ባልሆነ አዩ ሄደሻል 2475 ብር። ይሄን ወስጃለሁ እንዴ? አልታወቀሽም እንጂ ሱቄን እያከሰርሽ እኮ ነው። አንቺ ረስተሽዋል። ምንድነው አንተ ከኛ ጋር ትጫወት ተባልካ እንዴ? ምን ችግር አለው ከናንተ ጋር ብጫወት? ኧረ እባክህ ኳሱን ብታፈነዳ እኮ የሚገዛልህ አባት የለም። እሺ ነው እንደውም እኛ በር ላይ አትጫወቱ። ሂድ ከዚህ መናጢ። አይ ሸምሱ ያው ምን ላድርግ ብለህ ነው? ያላንተ ማን አለኝ? እንደው ሸምሱ የሆነ ነገር ላስቸግርህና ልጄ ከትምህርት ቤት እየገባ ነው። ሚላስ የሚቀመስ አንድ ነገር ቤቴ ውስጥ የለም። እንደው ላስቸግርህ ለመጨረሻ ጊዜ ፓስታ ስጠኝና በውሃም ቢሆን ቀቅዬ ላብላው። ልጄ አንድ ለተዋልኝ የመጨረሻ እንዴ ከፍላለሁ። እየቀለድሽ ባልሆነ ብር መያዝሽ ሳያንስ ሌላ ብድር ትጠይቅኛለሽ እንዴ? ቀልድ ነው እንዴ? ያሹ የመጀመሪያውን ትከፍያለሽ ብዬ ነው መሰለኝ ፊት የሰጠውሽ። አረ ሸምሱዬ እንደዛ አይደለም፣ እባክህን ተው በቃ ተው፣ ችግር የለውም። የነበረብኝን የሳምንት መጨረሻ ከፍላለሁ። ሳይበላ መዋል ለምዷል። ብር መያዝሽ ሳያንስ ሌላ ብድር ሰሞኑን ፈልጋለሁ ብሩን። ልጄን እናንተ ምን አድርጋችሁት ነው ልጄን? ከነዚህ ጋር ማጣላ እማዬ የተጣላ ነው እኮ ኳሳችንን ብታፈነዳብን እንኳን የሚገዛልህ አባት የለም ብለውኝ ነው። ሲጀምር ለምን ትሄዳለህ? እነሱ ጋር? እኔ እኮ ነው ተብዬ ነው እንደዚህ ሆኜ እየኖርኩ ያለሁት። እስከ መቼ ነው አንተ የምትሰቃየው? መች ነው ምን ሄደ? ሴትዮ ለምንድን ነው ልጁ የምታሰቃየው? ልጁ የማን ነው? ያንቺ ነው ግን? ባባ አዎ ልጄ ነው። ብዙ ተሰቃየሁ እሱን ለማሳደግ። እማዬ